ይሄ የቢቲኤስ ኮንሰርት ቭሎግ ፓርት 2 ነው። በማግስቱ የተዋወቅኳቸው አርሚዎች ስለነበሩ ከነሱ ጋር ተደዋውዬ ተገናኘን። ለመጀመሪያ ጊዜ ያቀፍኩት የቻይኒዝ አርሚ ናት። አርሚ ስትሆኑ በቃ እንዳልኳችሁ ነው፣ እንደ አንድ ቤተሰብ ስለምትተያዩ አቀፈችኝ፣ አቀፍኳት። ቻይና ውስጥ እንደዛ አይነት ሰላምታ አልተለመደ። የዛን ቀን ምግብም የጋበዘችኝ እሷ ናት። ይቺ አርሚ ኮንሰርቱ አልቆ ወደ ሻንሃይ ከተመለስኩ በኋላ ራሱ በብዙ ነገር ረድታኛለች። በእሷ ምክንያት ሌሎች አርሚዎችንም ተዋወቅኩኝ። ይሄንንም የእሷ ጓደኛ ወይ እሷ ናት የሰጠችኝ፣ እርግጠኛ አይደለሁም። ሰዓቱ ሲደርስ ኮንሰርቱ ወደሚዘጋጅበት ቦታ ሄድን። ሰልፍ ነበረ። ከዛ ግን ውስጡ የተጨናነቀ አልነበረ። እነሱ ፐርፎርም ማድረግ እስኪጀምሩ ሰው እስኪገባ ድረስ የተለያዩ ሙዚቃዎች ይከፈቱ ነበረ። እንደዚህ አብረን እያጀብን እያበድን ነበር። በቃ ውስጤ የልብ ምቴት እዚህ ይለኛል እስካሁን ድረስ። አንዳንዴ ህልም ይመስለኛል። ከዛ ልክ መድረክ ላይ ሲወጡ መግቢያው ላይ የሰማችሁ ጩኸት ተከሰተ። ኮንሰርቱ ሲያልቅ ድምጼ ተዘግቶ ነበረ። የማረሳው ስሜት ግን በቃ መጀመሪያ አይጀምርም እንዴ እያልኩኝ ጉጉቱ ሊገለኝ ነበር። ከጀመረ በኋላ ደግሞ ውስጤ ወይኔ ሊያልቅ ነው የሚል ፍርሃት ነው የነበረው። ኢትዮጵያ ያሉ ጓደኞቼም በጣም ኤክሳይትድ ነበሩና ለእነሱም ላይቭ የተለያዩ ነገሮች እየነገርኳቸው ነበር። ካልኳቸው ነገሮች መካከል ሹጋ ድመት ይመስላል፣ እውነትም ሊትል ሚያው ነው እያልኩ ነበር። ቁልጭ ያለ ነው፣ ኮስተር ያለ ነው ብያለሁ። የጂን ሾልደር ስፋት ደግሞ የምርም በአካል ስታዩት ነው የሚገባችሁ። ድምጹም በጣም ማጂካል ነው። ቴ ደግሞ ሊትራሊ ሀውልት ነው የሚመስለው። ሶ ፐርፌክት እያልኩ ነበር። ራፕ ላይ እንዴት ስናፕ እንዳረጉ፣ በተለይ ደግሞ ሆቢ ራፕ ሲያደርግ እንዴት ኢምፕሬሲቭ እንደሆነ። የሁሉም ኢምፕሬሲቭ ያልሆነ ነገር አላየሁም፣ የእሱ ግን በጣም ውስጤን ጭሮት ነበር። ጂሚን በጣም ፍለርቲ እንደሆነ፣ ሳቁን ከቅርበት ስታዩት ደግሞ ይለያል በጣም። የጁን ድምጽና የሁሉም ላይቭ ደግሞ በጣም ገራሚ ነበረ። ስለ ጃንኩክም እያበድኩ ነበር። ዩንጊ ከሌሎቹ አንጻር ፔል እንደሆነ ብቻ ያላወራሁት ነገር የለም። ይሄ ባጭሩ ነው። እንደዚህ አይነት ባይኖኪላር ደግሞ ይዤ ነው የሄድኩት፣ ምክንያቱም በደንብ ከሩቅ ሆኖ ለማየት ይሄ ያስፈልጋል የሚል ነገር ስላየው። እንዲሁም ከአጠገብ የተቀመጡት ልጆች አንዴ ስጪን እያሉ ብዙ ጊዜ ሰጥቻቸዋለሁ፣ እነሱም እንዲያዩበት። ኮንሰርቱን በጣም ኢንጆይ አድርጌው ነው ያለቀው። ሙዲ ያው ክራሽ አረገ ካለቀ በኋላ፣ ግን በጣም ስፔሻል ሞመንት ነበር በህይወቴ። ከሌሊቱ 6 ሰዓት አልፎ ነው ወደማድርበት ቤት የደረስኩት። ከዛ ደግሞ በጠዋት ተነስቼ ወደ ሻንሃይ መመለስ ነበረብኝ። ዶርሜ እንደደረስኩኝ አሳይመንት መስራት ነው የጀመርኩት። ከዛ ደግሞ ላብራቶሪ ነበረ። ወዲያው ነው ከፋንታሲ ወደ ሪያሊቲ የተመለስኩት። ህይወቴን በጥሩ መንገድ ኢንፍሉዌንስ ካረጉ በህይወቴ ውስጥ ካጋጠሙኝ ሰዎች አንዱ ቢቲኤስ ነው ብዬ ነው ማስበው። ሙዚቃቸው የተሻለ ነገር እንዳስብ፣ ኮንፊደንት እንደሆን፣ በአጠቃላይ ራሴን በደንብ እንዳሻሽል ሞቲቬሽን የነበረ። እስካሁንም ድረስ በጣም የማደንቃቸው አርቲስቶች ናቸው። አርሚዎች ደግሞ ከ4 ዓመት በኋላ እዚህ ሞመንት ላይ ስለደረስን ለአዲሱ ካምባክ እንኳን ያደረሳችሁ። ይሄን ለመለቀቅ 7 ዓመት የፈጀበትን ቭሎግ ማየት አስደስታችኋል ብዬ አስባለሁ።